ማ ትማሪያለሽ? የአስራ ዓመት ልጅ ፊደል ማትቆጥር ልጅ አላት። አንተ ነህ ይሄን ያደረገው? አዎ ለራሷ የተላከው ነው ወደ ልጇ የዞረ ዱዳውን አቀራችባት ልጇ። እንዳትማር አድርገናት። ሄኒ ሶስት አስደገምናት። እስኪ ጸጥ በል። የት ሰፈር? እዚህ ቀራኔው ነው። ቀራኔው? ቆይ እዚህ ሰፈር? አዎ በቃ ተናታለ። እሺ በቃ ምን ወይ ለቀቅ ከዚህ ሰፈር ውጣ። ለምን አታስፈልገንማ። ምን ሆናችሁ እዚህ በመጣ ብንደግም አይዝም። ወደና ነው ብንመለሰው። ስማኝ እዚህ የድሮ ቦታ ልመልስ? ለምንድን ነው? የት ነው? እዛ ልሂድ ወይስ እዚህ ነው? ተንበርክኮ የሚመጡልህ አንተ። የት? እዚሁ ቀራንዮ አደባባይ። ከጦር ኃይሎች ከሆላንድ ፓስተር ተብሎ ስማ በሳምንት ሶስተኛ ታነገራለህ አንተ። ሰሞኑ ራሱ ስምነቱ ላይ ምን ያልታወቀ ነገር የሆነ ቄስ ወንድሙ አለ ቤት ውስጥ አለች። መጣና ብላቴናዋ የእሱ ብላቴና ሌሊት ትጮኻለች። ቄስ ይዞ መጣና በክርስትና ያልተነሳችዋን ልጅ በእጇ ክር ደግሞ ድግም ባንገቷ ደግሞ ድግም ባንገቷ ውስጥ ክርስትና ተነኳት ተነሳች። ተውራተ አደባባይ አዳራሽ ሲሰጠኛ ወዴት እንገባለን? ድመት ብንልም እባብ ብንልም አይዝማ። ያንተ ነገር እዚህ ጋር ስለዚህ አታዳራሽ ተከፈት ቀራንዮ። ለምን ደገማችሁ? ስለዚህ ቸክ ደገማችሁ። ታዲያ ምን አላችሁ? አረ ብዙ ነገር ነው ደገምነው። አንሰራላችሁ ግን አንተ አልተቻልክም። እስካሁን እራሱ እሑድ አይሰጥ ሮብ አይሰጥ ዓርብ ደግሞ የስግደታችን ነው። እረፍት አይሰጥ። እንዴት ነው? ነካ አድርገውና በእነሱ ካለው
ከመሄድ በመጣት ደግሞ እንደዚህ በአደባባይ እንጨዋለና ለዛ አብረን እኮ ነው ሰው ምን ግን አንድ ፎቅ አለኛ ስንት ነው ፎቁ? ፎቁን እኛ ልንወስን አንችልም። ቤቱ ይወስንልን። ማን? ህዝብ ራሱ የምንፈልገውን ወይ አዳራሽ ወይ ፎቅ ይወስን። የትኛው ትንሽ ምን ይበቃል? ፎቁን የሚገዛ ሰው ይመጣል። ምን ይሻላል? ፎቁ የሚገዛ ሰው እንደው በጥቁር ማኪና ነው የሚመጣ ነው። ይመጣል በደረጃው ዞሮ ይመጣል። በደረጃው ዞሮ ይመጣልና ይሄ ፎቁማ ለሰውየው አይገባም፣ እኔ ፎቅ አዘጋጅለታለሁ። ለምን ተደከመ? ወይኔ ያንተና እንደኛ እኮ ድብቅ ነን እኮ ድብቅ ሴራዎች እንባላለን። ሳትወድ በግድ ወራይ ዛሬ አውሪታ ማጣቆስ ይዲዋሎ ዛሬ እያስለፈለፈ የሚያስከፋት ነው። አሜሪካ ላይ ተቀማጡ ቄሱ የሰራውን ነገር ከግሩ አንገቱ በጥሳው ጥሎ ልጅቱ ላይ የለም ቤቷ ያለ አራስ ናት። ወንድሙ የሆነ አራስ ልጅ እሷ ላይ ደግሞ ነው ይሄ ነገር ከተደረገ ራስ ያሰራው አይደለም። ነገሩ ልንገርህ የተደገመው አሁን ይኸውልህ ከልጇ ግን እሷ ከግባት ከልጇ ብያለሁ ከልጇ ቤቱን እሷ ወራሽ ትሆናለች። ከልጇ ከባለቤቷ ከእሷ በታላቅ ድምፅ የቸርች በረከት ለቀህ የዚህ ሰፈር በረከት ለቀህ
የትውልዱ በረከት ለቀህ በሰው ደም የተሰራውን ነቅለህ በታላቅ ድምፅ አንድ ሁለት እሳት 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 ተመልከት እየጮኩና በኃይል እየጮኩና ድጋም ብያለሁ ወደ መጨረሻ አራገፍኩት። አሜን። እች ብላቴና በትምህርቷ ከፍ ትላለች። ያሰራት ተፈቶ በጌታ በኢየሱስ ክርስቶስ ስም ጌታ መንፈስ ቅዱስ ጸልያ። አንተ የጥበብ መንፈስ በኢየሱስ ስም እች ብላቴና የመንፈስን ሳጠራው ተነሽ ይልካችኋል። ከዚህ በኋላ አንደኛ ትሆናለሽ። ትምህርት ይገባሻል በጌታ በኢየሱስ። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ባለው የሰብስክራይብ በተን እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን እንደምትችሉ እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የመልሕቅ ቲቪ ቤተሰቦች በዚህ የእግዚአብሔር መንግስት አገልግሎት ላይ የወንጌሉን ስራ አብራችሁን መስራት እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር ከአገልግሎቱ ጎን በመቆም መደገፍ ማገዝ ለምትፈልጉ ከስክሪኑ ላይ ለምታዩት አካውንት ላይ መባችሁን፣ አስራታችሁን፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር በግል ለመጸለይ ጸጋን ለመካፈል ከካሜራ እይታ ውጪ መገልገል ለምትፈልጉ በስልክ ቁጥራችን በ0913 62 18 01 ላይ በመደወል ቀጠሮ የማስቀጠርና የመመዝገብ የሚችሉ መሆኑን በታላቅ ደስታ እንገልጻለን። አድራሻችን ቀራኒዮ የሺደበሌ ታክሲ ማውረጃው ጋር ኦሮሚያ ባንክ ያለበት ህንፃ ላይ ሁለተኛ ፎቅ ላይ እንገኛለን። የመልሕቅ ዓለም አቀፍ ቤተክርስቲያን። እኛ እንጸልያለን፣ ኢየሱስ ይፈውሳል።